ምንድን ነው? ቄሳር ጌታ ነው። አልብነ አያችሁ፣ አልብነ እግዚእ ዘእንበለ ቄሳር፣ ከቄሳር በቀር ጌታ የለንም። ክርስቲያኖቹስ ጌታ የሚሉት አለ፣ ከሞት ተነስቷል ብለው ነፍሳቸውን የሚሰጡለት ኢየሱስ የሚባል ጌታ አለ ተባለ። ስለዚህ ንጉሡ አዋጅ አሳወጀ። ምን የሚል? ከእኔ በቀር ማንም ጌታ የለም። ስለ እኔ ጌትነት እያንዳንዳችሁ አውጁ፣ ተናገሩ አለ። ተናገሩ፣ አውጁ ሲል ጳውሎስ ደግሞ ፈታኝ የሆነ ነገር መጣ። አሁን ለክርስቲያኖች ትልቅ ፈተና ነው። ከቄሳር በቀር ጌታ የሚባል የለም በተባለላት ከተማ ላይ በአደባባይዋ ላይ ኢየሱስ ጌታ ነው ብሎ መጮህ፣ ኢየሱስ ጌታ ነው ብሎ መመስከር በጣም ሕይወትን ይጠይቃል። እውነት ነው፣ ይድናል ያለበት ምክንያት አያችሁ፣ ሪል የሆነ ሕይወት ነው እያለን ነው እኮ። ትክክለኛ ገብቶታል ማለት ነው። ከቄሳር የሚመጣውን ሰይፍ ለመቀበል የተዘጋጀ ሰው ነው ይሄን የሚለው። የቄሳርን ቁጣ ከምንም ባለመቁጠር የኢየሱስን ጌትነት እስከ ሞት ድረስ በመታመን መመስከር ቀላል አልነበረም። ይህ ነበረ አዋጁ የተነገረበት ምክንያት። ለዚህ ነው ክብር ለኢየሱስ ይሁን። አያችሁ። ስለዚህ እያንዳንዱ አውዳዊ ፍቾች አሉት። ስለዚህ ምን እያልን ነው? ኢየሱስ ጌታ ነው፣ ኢየሱስ አዳኝ ነው። ያማልዳል ስንልስ ባህሪ ነዋ እንዴ። ሞተ፣ ተገረፈ፣ ተሰቃየ ለማለት ካልከበደ ያማልዳል የሚለው ጥቅስ እንዴት ይከብድሃል የኔ ወንድም? ተጎሳቆለ፣ እንወደው ዘንድ ደምግባት የለውም የተባለለት፣ ስለ ሕዝቤ ኃጢአት ተወገደ እየተባለለት፣ ተወገደ። ስለማን? ስለ ሕዝብ ኃጢአት እንዴ? ስለ